በሸረሪናና አካባቢው ከባድ ጦርነት ተቀሰቀሰ። በሸረሪናና ከባድ የተኩስ ልውውጥ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪናና አካባቢ በኢትዮጵያ መከላከያ ሰራዊትና እዛው አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮቻችን ጠቁመዋል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህዋስ ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በመካናይዝድ ጭምር የታገዘ ከባድ ፉል ስኬል ጦርነት መሆኑን የጠቀሱት ምንጮቻችን ናቸው። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነቱ ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሱ ሊሆኑ እንደሚችሉ ግምታቸውን ይሰጣሉ። የጥቃቱ መነሻና ቦታ አካባቢው በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጀ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪና እና በወልቃይት ጠገዴ ዞን ካብቲያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። የሜዳ ላይ ውጊያ ሁኔታ በበረከት ከተማና በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርጎ የገቡት ታጣቂዎች አርሚ 70 ላይ በቀላሉ መሳሪያዎችን ትንኮሳ የከፈቱ ሲሆን ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰዱን ጀምሯል። በድሮንና በመድፍ የታገዘ አጸፋ አሁንም ላይ ከሁመራ ወደ በረከት ከተማ እና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይ የድሮን እንቅስቃሴ በግልጽ እየታየ ነው። የከባድ መሳሪያ ወይም መድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶች በከፍተኛ ሁኔታ እየነዘረ እንደሚገኝ ነዋሪዎች አረጋግጠዋል። የመከላከያ ሰራዊት እርምጃ በበረከትና ሸረሪና አቅጣጫ የጀመረው የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራው የወጡ መረጃዎች አረጋግጠዋል። በድምፅ አልባ መሳሪያ መሬት ላይ ሲደርስ ብቻ የሚፈነዳ መሳሪያ በርካታ የአርሚ 70 ታጣቂዎች ላይ ጉዳት ማድረሱን ምንጮቻችን ጠቁመዋል። ታጣቂዎች ዛሬ ሁመራ ለመያዝ እቅድ እንደተሰጣቸው ገልጸዋል። ህወሓት በበኩሉ የፌዴራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ አውጥቷል።